الله أكبر كبيرة. الله أكبر كبيرة. ما شاء الله ما شاء الله ما شاء الله ما شاء الله. الله أكبر ما شاء الله. داويت ማነው እዮብ ዳዊት ማሻአላህ ተባረከ ረህማን እና በጣም ደስ ይላል። እንኳን ደስ ያላችሁ። ማሻአላህ ማሻአላህ ብያለሁ ማለት ነው። ማሻአላህ እስልምና መቀበል በጣም ደስ ብሎኛል ማለት ነው። ሀባይቢ ማሻአላህ ማሻአላህ እስልምናዬ ማለቴ የሰው ሰውነቴ የኔ ማንነቴ የልቤ ትርታ የሰራ ቃላቴ መጠሪያ ቋንቋዬ ጌጥና ውበቴ እስልምናዬ ነሽ ክብርና ሕይወቴ እስልምናዬ ነሽ ክብርና ሕይወቴ ባልዋልኩት ውለሃል ብለው ቢከሱኝም ያለ ሕግ ያለ ፍርድ ብወነጅሉኝም በገርፉኝ ቢወግሩኝ ከምሽት እስከ ጥቢያ ፍንክችም አልልም የመጣው ቢመጣ። ዊሴቱ ግን ጤነኛ ናችሁ ግን ይኸው ልንገራችሁ፣ ወንድ ልጅ ልንገራችሁ፣ በጣም አብዝታችሁ ስታፈቅሩትና በጣም አብዝታችሁ ቦታ ስትሰጡት ይኸው እንደ መሬት ረግጭሽ ልላት ነው የሚለው። ስለዚህ ይሄን ያክል ለወንድ ልጅ ቦታ አትስጡ። ሲጀመር ህይወት ይቀጥላል። እሱ ብሄር ሌላ አንቺን አንከባክቦ የሚይዝሽ ይገኛል። ህልም ተፈርቶ ሳይተኛ አይታደርም። እናቴ ገደል መግባት ይችላል። ለዚህ ምንም ጸጸት ሊይዝሽ አይገባም። አንቺ አትግፊው እንጂ እሱ ይግፋሽ። ስለዚህ በላሽ ለችት ያደረገብሽን ሰው ይሄን ያክል ጸጸት ሌላ ሰው መቅረብ አቃተኝ ምናምን የምትሉ ሴቶች በጣም ትገርሙኛላችሁ። ባክሽ ህይወት ይቀጥላል። ነገ ሌላ ቀን ነው። ዛሬን ዛሬ እንጂ ነገ አላገኘውም። ወደ ሌላ ወደ ህይወትሽ ቀጥይ። መነፋረቅ ምናምን ግን የሚያሳዝነው ነገር የአባትሽን ሞት በሱ የተነሳ ሳትሄጂ በመቅረትሽ አባትሽን ቀብር ማለት ነው። ከዚህ ልጅ ጋር መኖር አለብኝ ብዬ እኔ በተመለስኩበት ታይም ላይ እሱ ተመለሰ ወደኋላ። እኔ የሆነው ነገር በጣም ይሰማኛል። እኔ ሰው ነኝ፣ ምንም ቢሆን ተምሬያለሁ። ሴት ልጅ ነኝ። ራሴን ማዳመጥ ደግሞ የሆነ የተለየ ስጦታ አለኝ። እኔ በቃ ራሴን መመለስ እችላለሁ። ራሴን መልሼ ከእሱ ጋር መቀጠል ጀመርኩ ማለት ነው። ልክ 1 ዓመት እንደሆንኩት እሱ ጋር አብረን እየኖረን አባቴ ታመመ። በቃ ጸባይ ሁሉ ተቀያየረ። ቤተሰቦችሽ ጋር አትሄጂም፣ ከማንም ጋር አትገናኝም፣ በጣም ይቀናል። ከዛ እሺ ብዬ እርግፍ ብዬ ቤተሰቦችን ተኩት። አባቴ ታሞ ሳልሄድ ሳልጠይቅ ለሱ ብዬ ማለት ነው። ከ1 ዓመት በኋላ ቆይታ አረገዝኩት። ካረገዝኩት በኋላ ከቤት አልወጣም፣ ስራ ማቆምኩት። እሱ ነው ሁሉ ነገር የሚረዳኝ ማለት ነው። ከዛ እንደዛ እየኖር ነው ያለው። እኔ ካረገዝኩት በኋላ ጀመረው ማለት ነው። ውጪ ያድራል። በቃ ይከብዳል ትንሽ ስሜቱ። በቃ እኔም አባቴ ሞተ። የአባቴ ለቅሶ አልሄድኩም። በቃ ብቻ ብዙ ነገሮችን አሳልፌ ካሳለፍኩት በኋላ ቤተሰቦችንም ተወኳቸው። እሱም እንደዚህ ሲያደርግብኝ በቃ እኔም በቃ ተስፋ ቆረጥኩት ከመኖር ላይ ማለት ነው። ለሱ ብዬ ያፈቀርኩት ልጅን በቃ ተመልሶ ስለምነኝ ነበረ። ለዚህ ልጅ ብዬ እሱንም ተወኩት። በቃ እኔ ለምን ያፈቀርኩትን ሰው ሳይሆን እኔ ማግባት የምፈልገው የሚያፈቅርኝ ሰው ነው ማግባት የሚፈልገው ማለት ነው። በቃ እኔ አንቴን እኔ ነኝ እንጂ ማፈቅርህ አንቴ ላታፈቅረኝ ትችላለህ። እኔ ያንቴን ፍቅር ላላቅ እችላለሁ። ስለዚህ እኔ የሚያፈቅረኝ ሰው አለ ብዬ ተወኩት ማለት ነው። ያ ልጅ በእኔ ምክንያት ተሰደደ፣ ወጣ ከኢትዮጵያ። እኔ ወደ አዲስ አበባ መጣሁ ማለት ነው። ከዚህ ጋር እየኖርኩ እያለሁ በ2 ዓመት ውስጥ አባቴ ሞተ። የአባቴን ለቅሶ አልሄድኩም። በሱ ምክንያት ነው ያልሄድኩት። እሱ ከልክሎኝ ነው። ከዛም በቃ ብዙ ስቃይ ያሳለፍኩት ብቻ ከሱ ጋር እንደዛ እየሆንኩ እንደዛ እያለ ፊት አደረገብኝ። በቃ እኔ ጨለምብኝ። በቃ ህይወቱ እንዴት አድርገ ህይወት ልምራ። አንዲት ልጅ ነው ያለች። በቃ መስሪያ ቤት የምሰራበት መስሪያ ቤት አማክራቸዋለሁ ጓደኞችን። በቃ ተይ እሱ ልጅ ተዩ፣ በቃ አይሆንልሽም ተዩ ነው የምል። ከዛም በቃ የራሴ በቃ የመጨረሻ ላይ ከሱ እኔ ደግሞ አይለቅኝም፣ አይፋታኝም።
እያለቀሰ ነው የሚመልሰኝ። እወጣለሁ፣ እሄዳለሁ። ቤተሰቦች አባቴ ሞቶ እንኳን ቤተሰቦች ተቀበሉኝ። አባቴ ሞቶ እንኳን ነይ ብሎ ተቀበሉኝ ማለት ነው። አልቅሶ ምን ብሎ ወሰደኝ። ከዛም በኋላ ተመልሼ መጣሁ። እኔ ከሱ መለየት የምችለው ከሀገር ከወጣ ብቻ ነው ብዬ ከሀገር ተሰደድኩ ወደ ሳኡዲ ማለት ነው። ወደ ሳኡዲ መጣሁ። አሁን እዚህ እየኖርኩ ነው። ሳኡዲ 2 ዓመት ሆነኝ። ልጅቷንም አልፎ አልፎ ደውዬ ጠይቃት በቃ እሱን ከና ብሎክ ነው ያደረግኩት። ከስልክ ያደራሸው ነው ያጠፋሁት እሱ ማለት ነው። እንዳያገኘኝ በቃ ለምን ያ ነገር ዛሬ አሁን ይቅርታ ይላል ሰው ልክብኛል። እኔ 2 ዓመት ሞላኝ እሱን ካጠፋው ማለት ነው። ግን እኔ አሁን መጸጸቱን ያልቻልኩት የመጀመሪያ ልጅ ይለምነኛል እስከ ዛሬ ማለት ነው። እስከ ዛሬ ግን እሱንም አልፈልግም። እኔ አሁን እድሜ 24 ዓመቴ ነው ወላሂ። አሁን እኔ የሚሰማኝ ስሜት ማንንም አትቅረቢ፣ በቃ ራስሽ ሆነሽ መኖር ትችያለሽ ነው የምልህ ስሜቱ ማለት ነው። እኔ በዚህ እድሜ ግን ወደ ወንድ ሳልቀርብ መኖር እችላለሁ ወይ? እድሜ ይወስናል ወይ ነው የራሴ 2 ሀሳብ። ልብ የሚያስበው ሌላ፣ ጭንቅላት የሚያስበው ሌላ እና ምንም ቢያደርግ ነው የሚሻለው። አሁን በቃ ከሰዎች በጣም ተገልያለሁ። ብቻዬን ያሉት ከማንም ቁርአንም ቀራ ነበር፣ እሱንም አልቻልኩትም። ወጣሁት ከቁርአንም። በቃ ጓደኞችም ነበሩ ብሎክ ነው ያደረግካቸው ያለ ምክንያት ማለት ነው። አንድ ሰው የለኝም። በቃ ማንንም ማማከር አለብኝ ብዬ አንቴ ጋር መጣሁ። እስቲ አንቴ የምትነግረኝ ነገር ካለ እስቲ አንቴ ምክር እሰማለሁ። አይዞሽ ማለት አሁን በቃ ብቻሽን ያለሽው አይደል? ማንም ሰው አሁን ብቻዬን። አዎ ወንዶች ይመጣሉ፣ ግን ላስተናግድ አልቻልኩም። ለ1 ሳምንት ለ2 ሳምንት ነው በቃ ያፍቁኛል ማለት ላላቅ እችላለሁ። ለእኔ ያላቸውን ፍቅር አንድ ሰውን ሲያቀርብ እውነተኛ ታሪኬ ነግሬ ነው የማቀርባቸው። ስለምነግራቸው በጣም ነው በቃ ለፍቅር ቶሎ ይወርቃለሁ። ለምን እኔ ለፍቅር ዝግጁ ስላልሆንኩ ነው እንዴ ሰው እንደዚህ የመሆን እላለሁ። ከዛን ከ15 ቀን በኋላ እኔ በቃ የለውም፣ እኔ እዛ ቦታ የለውም። በቃ በጣም ይሰማኛል። በየሆነ ምክንያት ፈጥሬ ብሎክ አደርጋቸዋለሁ ቶሎ ብዬ ማለት ነው። አሁን እሱንም በቃ አቆምኩት። ማንንም አልቀርብም። ሰውም ከመጣ በስነ ስርዓት አስተናግዳለሁ። እኔ ልጅ አለኝ ባል አለኝ ምናምን ብዬ ዋሽቼ ማለት ነው። ግን አሁን ህሊናዬ በቃ ብቻሽን ኑሪ፣ በቃ ማንንም አታቀርቢ ነው የምልህ። ይሄ ሀሳቤ ትክክል ነው ወይ? ልቀበለው ወይ? እችላለሁ ወይ ነው? አዎ ትችያለሽ። ማለት ምን መሰለሽ፣ አሁን መጀመሪያ አንድ ሰው ከቆሰለ ከደማ ለዛ ህመሙ ጊዜ ሰጥቶ ያን ህመም እስኪድን ድረስ መጠበቅ መታገስ አለበት። ቁስል መዳን አለበት። አሁን ይሄ ተሰብረሽ ወይ ወድቀሽ ተቆርጠሽ ምናምን የሚደርስብሽ ጉዳት ጊዜ ሰጥተሽ ካላስታመምሽው ሊድን አይችልም። እዛው እያመረቀዘ በህመም ላይ ህመም፣ በቁስል ላይ ቁስል እየሆነብሽ ነው የሚመጣው። ስለዚህ መጀመሪያ መዳን አለብሽ። አንቺ ከዚህ ጸጸትሽ መላቀቅ አለብሽ። ይሄ ከኋላ ጠባሳ ጥሎብሽ የሄደን ነገር ህመሙ እስኪጠፋ ድረስ ቀስ እያልሽ ማዳን አለብሽ። ጊዜ መስጠት አለብሽ። ወደ ሌላ ግንኙነት ውስጥ አለመግባት። ገብቶሻል? በራስሽ ጊዜ ሰጥተሽ ለብቻሽ ሆነሽ ስራሽን እየሰራሽ ጸሎት እያደረግሽ በምታምኚው እምነት። ገብቶሻል? እንዳልሽው አሁን ቁርአንም ቀራ ነበር ብለሽኛል። እሱ ቦታ ላይ መሆን በጣም ጥሩ ነው። ገብቶሻል? መንፈሳዊ ነገሮች ላይ በደንብ ትኩረትሽ ወደዛ ሲሆን ይሄ ፍቅር፣ ወንድ ልጅ ጋር ያለሽ ግንኙነት፣ ይሄ ወደፊት ሀሳብ፣ ትዳር ምናምን የሚሉ ነገሮችን እርግፍ አድርገሽ ትተይና ከዛ ውጭ ላሉ ነገሮች ጊዜሽን ስጫለሽ። ለስራሽ፣ ገብቶሻል? ለመንፈሳዊ ህይወትሽ፣ ለሶሻል ላይፍ፣ እንደዚህ ነገሮች። ከዛ ይሄ የድሮ ነገር እየከሰመ ይመጣል። አንቺ ከላይ ከስር ነው የሆነ ሰው ወደ ህይወትሽ መጣው ሲል እሺ ብለሽ ትቀበያለሽ። ከዛ ስትሄጂ ባዶ ነው፣ ምንም የሚሰማሽ ስሜት የለም። ገብቶሻል? እንደገና ከዛ ህይወት ለመውጣት ደግሞ ሩጫ። ስለዚህ ለራስሽ ጊዜ ስጩ። አጣደፍሽው እኮ በላይ የደረሰብሽ ነገር እኮ ቀላል ነገር አይደለም። ይሄ አሁን 4 ዓመት ምናምን ለምኖ ታግሶ ተመላልሶ አገባኛልሽው ሰው ወንድ ልጅ እንደዚህ ነው። ይኸውልሽ ሁሉም ወንድ አይደለም፣ ልብ በይ። ግን ወንድ ልጅ በጣም ቀሽም ወንድ አለ። አንዳንድ ወንድ ከፍ ዝቅ ብሎ መሬት ተነጥፎ ምናምን እንደዚህ ካላገባዎች ካላንቺ እኮ ህይወት የለም ብሎሽ የነበረ ሰው እዛ መጨረሻ እጁ ስትገቢና በስነ ስርዓት ልብሽን ሰተሹ አርፈሽ ከሱ ጋር ቁጭ ስትይ እንደሱ የሚጫወትብሽ ሰው አይኖርም።
እና በጣም ያሳዝናል። እንደዚህ ባይሆን ደስ ይላል። ግን አሁን ዞሮ ዞሮ ሆኗል። አንቺ ግን ጊዜ ሰተሽ ራስሽን ማዳን አለብሽ፣ ማዳን አለብሽ። ለራስሽ ጊዜ ስጩ፣ ፋታ ስጩ። ምንም አይነት ተቃራኒ ጾታ ግንኙነት ውስጥ አትግቢ። እንደዚህ የሚያወሩሽንም ሰዎች አርቂ። ይሄ ከጀርባ ጸጸት የሆኑብሽን ነገር ሳጥን ውስጥ ቆልፈሽ አዲስ ገጽ ግለጭ በህይወትሽ ላይ አዲስ ጅማሮ። አሁን ከነገ ጀምሮ ጠዋት ስትነሽ በማመስገን ቀንሽን ጀምሪ። ትንንሽ ነገሮች ለውጥ ያመጣሉ። ቀንድ ህይወት ውስጥ ያሉ መልካም ነገሮችን ተመልከች። ለብቻሽ ማድረግ የምትቻቸው መስራት የምትቻቸው ነገሮች ላይ አተኩሪ። ይህ ኔጌቲቭ ነገር የሚያወሩሽ ስለ ድሮ ነገር የሚያስታውሱሽን ነገሮች በሙሉ አጽጂ፣ ከህይወትሽ አስወጫቸው። ጓደኛ ካለ የሰፈር ሰው ካለ ምናምን አስወጪ፣ ራቂ። ገብቶሻል? ለጊዜው ለብቻሽ ሁኚ። አንድ ወታደር ሲቆስል ምሽግ ውስጥ ነው መግባት ያለበት እንጂ ተነስቶ ያዋጋል። ለመዋጋት ድጋሚ አቅም ለማግኘት ምሽግ ውስጥ ይገባል፣ ለብቻው ይደበቃል። ከዚያ የቆሰለውን የተሰበረውን ምናምን ያክማል፣ ያድናል። ከዛ እንደገና አዲስ ኃይል አቅም ያገኛል። አንቺ ወደ ሌላ ህይወት ለመግባትና ለመንደርደር አሁን ጊዜሽ አይደል። ተረጋል፣ ለብቻሽ። ሲንግል በጣም ሰላም ያለው ህይወት ነው። ሲንግል ብዙዎቻችሁ ትፈራላችሁ። ሲንግል ሞድ ይበርዳችኋል መሰለኝ። አብዛኞቹ ሰዎች እንደዛ ናቸው። እና ይህንን ማድረግ ስትቺ የፍቅሩ የእንደዚህ ጉዳቱ እየጠፋ ያለፈው ነገር እየረሳሽ ትመጫለሽ። አይምሯችን እህቴ፣ እኔ አንድ ነገር ልንገርሽ፣ መርሳት የሚባል እኔ እግዚአብሔርን የማመሰግንበት ብቸኛ በቃ ዋና ነገር ምንድነው ታውቃላችሁ? ሁሉ ነገር ምናምን ሰጥቶኛል። በጣም ዋና ነገር መርሳት የምትባለውን ተፈጥሮ ስለሰጠኝ እንደው እኔ እንዴት አመስግኘው አልረካም ነው ማለት። መርሳት የሚባል ተፈጥሮ ስለሰጠኝ፣ መርሳት የሚባል ሶፍትዌርን በሉት ምናምን ጭንቅላቴ ውስጥ ስላስቀመጥክ በቃ ተመስገን። ምክንያቱም መርሳት ስላለ ህይወት ይቀጥላል እህቴ። መርሳት ስላለ ጉዳትሽ ይታከማል። መርሳት ስላለ አዲስ ሰው ትሆኛለሽ። የዛሬ ጉዳትሽ ነገ አይቀጥልም። መርሳት ስላለ አልቅሰሽ ይወጣልሻል። ከዛ የዛሬ 5 ዓመት እኮ ይሄ ነገር አስለቅሶኛል ትያለሽ። መርሳት ባይኖር እንዴት ነው የምንኖረው? ግን አስበሽዋል? ከባድ ነበር የሚሆነው ህይወት፣ በጣም ከባድ። ስለዚህ መርሳት የሚባለው ተፈጥሮ አንቺም ጋር አለ። ማድረግ ያለብሽ ነገር ትኩረት፣ ማተኮር ያለብሽን ነገር ላይ ብቻ ማወቅ ነው። ምን ላይ ላተኮር? አሁን የሚያስፈልግሽ ስራሽ ላይ፣ ህይወትሽ ላይ፣ በአጠቃላይ ለመዳን ከመጥፎ ህመም ከሚሰጡሽ ሰዎች ራቂ። ጣትሽን ያሳመመሽ ጫማ ካለ ዛሬ ካላወለቅሽው ህመሙ ትንሽ ሊሻልሽ ይችላል። ነገ መልሰሽ ያንን ጫማ የምታረጊው ከሆነ አይድንም እግርሽ። ጫማዎችሽን ጣይ አውጥተሽ የሚያሳምሙሽን ህመም የሚሰጧችሁ ነገሮች ከዙሪያችሁ አርቁ። መዳን የምትፈልጉ ከሆነ ይህንን ነው የምልሽ። እና አንቺ አትራፊ ነሽ። ለምን ካልሽኝ ቺት ያደረገብሽን ሰው እኮ ነው ያጣሽ። የማገጠብሽ ሰው ከህይወትሽ ወጣልሽ ማለት እኮ ሎተሪ እኮ። እኔ የማይወዷችሁን ሰዎች ለምን አይወደኝም ብላችሁ ራሳችሁ የምትወቅሱ ሰዎች፣ የተጎዳችሁ ሰዎች ለምን ጎዱኝ ብላችሁ ራሳችሁ የምትወቅሱ ሰዎች፣ ሞቀስ ያለባቸው እኮ እነሱ ናቸው። ክብራን እናንተን የመሰለ ምርጥ ሰው ስላጡ። ጥሩ ልብ ካላችሁ እናንተ ሰውን አታጡም፣ ሰው እናንተን ያጣችኋል። እኔ ጥሩ ልብ እስካለኝ፣ ቅን ከሆንኩ፣ በስራዬ ታማኝ ከሆንኩ፣ ለሰው ጥሩ ማስብ ከሆነ ሰንበድ መተው ቢበድለኝ ወይኔ ላይ ሊጫወት ጨዋታ ቢሞክር ለእሱ ነው ማዝነው። እግዚአብሔር ነው የምልሽ። ማለት እኔ ለማጽናናት ምናምን አለ የምር የሚሰማኝን ነው የምልሽ። ማለት እኔን አጣ ነው የምለው። እኔ ምርጥ ልብ ያለኝ ሰው ማለት እንዴት እንደማስብለት ቢያውቅ። ስለዚህ እኔ አልተጎዳው፣ የሚያስሩ ተጎዳ። እኔማ ወደፊት ብዙ ነገር ይጠብቀኛል ጥሩ ልብ ስላለኝ። አንቺ ጥሩ ልብ ስላለች ወደፊት የሚገጥምሽ በጣም ጥሩ ነገር